ገዳም ማለት ምን ማለት ነው? ገዳም ማለት የቃሉ ትርጉም በረሃ ወይም ምድረ በዳ ማለት ሲሆን ዓለም ንቃቸው፣ ዘመድ አልቆባቸው፣ ትዳርና ሥራ ሳይሳካላቸው አማራጭ ሲያጡ ተስፋ ሲቆርጡ የሚገቡበት የሕይወት ምርጫ ሳይሆን ዓለምን ንቀው ሰይጣንን ክደው መስቀሉን ተሸክመው ጌታን የሚከተሉበት ሕይወት ነው። በገዳም የእኔ የገሌ የሚሉት ንብረት የሌለበት ሁሉ በማኅበር በአንድነት እየጸለዩ ፍጹም የዓለምን ኃላፊነት ተረድተው የማታልፍ የእግዚአብሔር መንግሥት እንዳለች በመገንዘብ ዘወትር በቀኖና ተወስነው የሚኖሩባት የቅዱሳን መኖሪያና ጸጋ እግዚአብሔር የማይለይበት ሲሆን በአንጻሩም ከሁሉ የከበደ የአጋንንት ጸር የሚበዛበት ቦታ ነው። በብሉይና በአዲስ ኪዳን መሃል የነበረው ከሴት ከተወለዱት የሚተካከለው እንደሌለ የተመሰከረለት በጌታው ቅዱስ ዮሐንስ መኖሪያው የት ነበር? ልብሱስ ምን ነበር? የሚመገበውስ ብለን ስንጠይቅ አኗኗሩ በረሃ ወይም ገዳም፣ ልብሱ የግመል ጸጉር፣ ምግቡ የበረሃ አንበጣ ነው ይለናል። በአዲስ ኪዳንም ይህ የገዳም የበረሃ የምናኔ ሕይወት እንዳልሞተ የመልከ ጼዴቅ የዮሐንስ አምላክ ገዳም ገብቶ አሳይቶናል። ገዳምና ገዳማዊ ሕይወት አስፈላጊ በመሆኑ አምላካችን ኢየሱስ ክርስቶስ ራሱ አርአያ ሆኖን መቆሮንቶስ ምድረ በዳ ከዲያብሎስ ይፈተን ዘንድ ተቀመጠ። ፈታኝ ዲያብሎስንም ድል አደረገው። ገዳማዊ ሕይወትና ገዳም አስፈላጊ ሆኖ የመሰረተልን አምላካችን አርአያችን ኢየሱስ ክርስቶስ ነው። እኛም እርሱን በመከተል ገዳማዊ ሕይወት ለንስሐ ሕይወት መቆያ፣ ለበረከት፣ ለረድኤት አስፈላጊነቱን አምነን እንጠቀምበታለን። አንድ ሰው ሁለት የሕይወት አማራጭ አለው። አንደኛው በድንግልና መኖር ሲሆን ሁለተኛው በጋብቻ መኖር ነው። ሁለቱም የተቀደሱ ቢሆን ከኮከብ ክብር የኮከብ ክብር እንደሚበልጥ ከጋብቻ ድንግልና ወይም ምንኩስና ይበልጣል። እንደ ቤተ ክርስቲያን ሥርዓት ቤተ ክርስቲያናት ገዳም፣ ደብር፣ ካቴድራል ተብለው ተሰይመው ይጠራሉ። ይህ ስያሜ ለአብያተ ክርስቲያናት የሚሰጠው ካላቸው ይዘት አኳያ ተጠምቶና ነው። በመሆኑም ገዳም የሚባለው ስያሜ የሚሰጠው ቤተ ክርስቲያኑ መነኮሳት ብቻ የሚኖሩበት፣ ሁሉም በጸሎት በመንፈሳዊ አገልግሎት በህብረት የማይነጣጠሉ መነኮሳት የሚተዳደር ቦታ ነው። በገዳም ወንድና ሴት በአንድነት የማህበራዊ አገልግሎት አይገናኙም። የሴት ገዳምና የወንድ ገዳም ተለይቶ የተከፈለ ነው። በወንዶች ገዳም የወንዱ ገዳም አስተዳዳሪ አበምኔት ወይም የገዳም አባት ተብሎ ሲጠራ፣ የሴቶች ገዳም ደግሞ መምኔት ወይም የገዳም እናት ተብለው ይጠራሉ። ወስብሐት ለእግዚአብሔር።